والله ما صاحب القرآن إنسان بصدق إلا ورأى الخير في الدنيا قبل الآخرة والله. يهتلاك شيخ كعبة وسط قرآن سوست جزي አክትመዋል። አንዱ ختሚያ 10 ሰዓት ፈጀብኝ ይሉናል። ሐረም ውስጥ ስንል ከውጭ ሳይሆን ከካዕባው ከውስጡ ማለታችን ነው። እንደውም አንድ ጊዜ የሐረም የካዕባ እድሳት በሚደረግበት ሰዓት የካዕባ ጣሪያው ተነስቶ ነበርና እኔ ከካዕባው ከውስጥ ሆኜ ሰማይን እንዲህ ወደ ላይ አይቻለሁ ይሉናል። የታላቅ ሼኽ በዓለማችን ላይ በቁርአን ሰነዳቸው ዓሊ ከሆኑት ጥቂት መሻይኾች አንዱ እሳቸው ናቸው። በእሳቸውና በነቢያችን ዓለይሂ ሰላቱ ወሰላም መካከል 27 ሰው ብቻ ነው ያለው። ይህም ማለት 27 ሼኽ ብቻ ነው ያለው ማለት ነው። የታላቅ ሼኽ ከአሱር እስከ ዒሻ መስጂድ ላይ ቁጭ ብለው የሚያስተምሩት ተማሪ አጥተው ጌታዬ ሆይ አንድ ተማሪ እንኳን ስጠኝ እያሉ ለአንድ ዓመት ከ2 ወር ድረስ ዱዓ አድርገዋል። ታላቅ ሼኽ ስለ ቁርአን ስለ ተጅዊድ ስናነሳ ስማቸው ቅድሚያ የሚጠቀስ ትልቅ ሼኽ ናቸው። ማን ይሆኑ? ታሪኩን እስከ መጨረሻው ያዳምጡ። ሰብስክራይብ በማድረግ ቻናላችንን ቤተሰብ ይሁኑ። ስማቸው ሼኽ አልሙቅሪ ዶክተር አይመን ሩሽዲ ስወይድ ይባላሉ። እሳቸው ግን በመተናነስ ራሳቸውን የሚገልጹት ኻዲሙል ቁርአን አይመን ስወይድ በማለት ነው። ትውልዳቸው በሶሪያ ደማስቆ ሲሆን አያታቸው ዲመሽቅ ላይ አሉ ከሚባሉ ታላላቅ መሻይኾች አንዱ ናቸው። እሳቸውም ገና በልጅነታቸው ባለ ብሩህ አእምሮ፣ ጨዋ ጎበዝ ተማሪ ነበሩ። ለዚህም መምህሮቻቸው ይወዷቸው ነበር፣ ያቀርቧቸውም ነበረ። ህይወታቸውንም የሚቀይር አጋጣሚ የተከሰተው በ12 ዓመታቸው 6ኛ ክፍል ሳሉ ነበረ። ነገሩ እንዲህ ነው። ጊዜው ረመዷን ነበረ። ኡስታዛቸው ኡስታዝ ኒዘር አጠያር ዛሬ እኔ ጋር ነው ተራዊህ የምሰግደው የሆነ መስጂድ አለ፣ ከዛም ልክ እንዳንተ ያንተ ኩያ የሆኑ ልጆች ቁርአንን ያፍዛሉ ይሏቸዋል። እሳቸውም ምን ያክል ነው የሚያፍዙት ብለው ይጠይቃሉ። ኡስታዛቸውም ሁሉንም ቁርአን ብለው ይመልሳሉ። እሳቸውም በመገረም እንዴ ቁርአንን የሚያፍዝ በዚህ ዱንያ ላይ አለን በማለት ይጠይቃሉ። ኡስታዛቸውም እንዴታ በሺዎች በመቶ ሺዎች የሚሆኑ ሐፊዞች አሉ ብለው ይመልሳሉ። እሳቸውም በልጅነት አንደበት እንደው ሙሉ ቁርአንን እንኳን በሐፍዝ ሱረቱል ካፊሩን ቁል ያ አዩሃል ካፊሩን የማሐፍዘው አይመስለኝም ይሏቸዋል። ኡስታዙም ፈገግ በማለት ኢንሻአላህ እሷንም ሁሉንም ቁርአንም ታሐፍዛለህ ይሏቸዋል። ያኔ ነበረ የቁርአን ውዴታ የቁርአን ሒፍዝ ፍላጎታቸው የጀመረው። ኡስታዛቸው ወደ ታላላቅ መሻይኾች እጃቸውን ይዘው አስገቧቸው። ቁርአንንም ማሐፈዝ ጀመሩ። 1 ዓመት ተኩል ባልሞላ ጊዜ ውስጥ ቁርአንን ሐፍዘው ጨረሱ። ከትምህርታቸው ጎን ለጎን የተለያዩ የሸሪዓ የእውቀት ዘርፎችን ተማሩ። በትምህርታቸውም ጎበዝ ስለነበሩ ዩኒቨርሲቲ ውስጥ በኤሌክትሪካል ኢንጂነሪንግ ዲፓርትመንት ውስጥ ገቡ። በዩኒቨርሲቲ ትምህርት ቆይታቸው ላይ 3ኛ ዓመት ሳሉ ትልቅ ውሳኔ መወሰን ነበረባቸው። ወይ የዩኒቨርሲቲ ትምህርቱን መምረጥ ወይንም ደግሞ ዒልመል ቂርአትን መምረጥ። ያኔ ሸኻቸውን አማከሩ። ሸኻቸውም ዒልመል ቂርአት ብትመርጡ ይሻላል የሚል ሐሳብ ሰነዘሩ። እሳቸውም በዚህ ሐሳብ ተስማሙ። ወደ ዒልመል ቂርአት አመሩ። በዓለማችን ላይ ካሉ ታላላቅ መሻይኾች መካከልም ቀርተዋል። እንደው ለናሙና ያክል ሼኽ ሙሐመድ ኩርዲ፣ ሼኽ ሙሐመድ ሱከር፣ ሼኽ ኢብራሂም አሊ ሻሃታ አሰመኑዲ፣ ሼኽ አብዱልዓዚዝ ኡንሱድ እንዲሁም ብዙ መሻይኾች ላይ ቀርተዋል። ምን ይሄ ብቻ የአካዳሚክ ትምህርቱንም አልተውትም። እንደገና ጀምረው አዝሃር ዩኒቨርሲቲ ላይ በአረብኛ ቋንቋ እንዲሁም መከተል ሙከረማ በሚገኘው ኡመል ቁራ ዩኒቨርሲቲ 2ኛ ዲግሪያቸውንና 3ኛ የዶክትሬት ዲግሪያቸውን በከፍተኛ ማዕረግ ሰርተዋል። ሌላ ተጨማሪ 2ኛ የዶክትሬት ዲግሪያቸውን በአዝሃር ዩኒቨርሲቲ በዒልመል ቂርአት ጥናታዊ ጽሑፍ አሁንም በከፍተኛ ማዕረግ ሰርተው ተመርቀዋል። ይህ ሼኽ ከ25 በላይ የሚሆኑ ታላላቅ መጽሐፍቶችን ደርሰዋል። ከነዛ መካከል በብዙዎች ዘንድ የተሰራጨውና ከ11 በላይ ቋንቋዎች የተተረጎመው ተጅዊዱል ሙሰወር የሚባለው በስሪዲ ምስሎችና በተለያዩ ቀለማት ተውቦ የቀረበው መጽሐፋቸው አንዱ ነው። ከሁሉም በላይ ብዙ ሰዎች ጋር እንዲተዋወቁ ያደረጋቸው ኢቅራ ቻናል ላይ በሚሰጡት የቁርአን ትምህርት ነው። ከይፈ ነቅራኡል ቁርአን ተሕሲኑ ቲላዋ በሚሉና በሌሎች ርዕሶች ላይ ለዓመታት ኡመቱን አስተምረዋል። ከሳቸው ቅርብ የነበሩና ከታዋቂ ተማሪዎቻቸው መካከል ሼኽ አቡበከር ሻጢሪ፣ ሼኽ አብደላህ ባስፋር፣ ሼኽ ሙሳ ሸሪፍ፣ ሼኽ ሳህል ቢኑ ዘይን እንዲሁም ብዙ ሌሎች ተማሪዎችን ይጠቀሳሉ። ይህ ሼኽ ጊዜያቸውን በአግባቡ በመጠቀም ይታወቃሉ። ከአላህ ሱብሓነሁ ወተዓላ ተውፊቅ በታች እጅግ ለጊዜያቸው ጥንቁቅ ናቸው። አንዴ እንዲህ ተብለው ተጠየቁ፣ ትርፍ ሰዓታችሁን በምን ያሳልፋሉ? በምንስ ትዝናናላችሁ? ተብለው ተጠየቁ። እርሳቸው የሚገርም ነበረ። እድሜ 14 ከሆነ በኋላ ትርፍ የሚባል ሰዓት ኑሮኛ ያውቅም ነበር ያሉት። አላህ ጀዛቸውን ይክፈለው፣ እድሜያቸውን የሚያርዝምልን፣ እኛንም ደግሞ ከስራዎቻቸው ተጠቃሚ ያደርገን። ከሞላ ጎደል ታሪካቸው ይህንን ይመስል ነበረ። በሌላ
ፕሮግራም እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።